ሰላም ጤና ይስጥልኝ። የአንድ ዩቲዩብ ነው። አዳዲስና ሰበር መረጃዎች እንዲደርሷችሁ ቻናሉን ላይክ እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ሰላም ውድ የዩቲዩብ ቤተሰቦች፣ ዛሬ የዓለማችን ቁጥር 1 ስለሆነው ዩቲዩበር ጥቂት መረጃዎችን ላካፍላችሁ ወደዱ። ላይክ እና ሰብስክራይብ እያደረጋችሁ ትንሽ ደቂቃዎችን አብራችሁ ይቆዩ። 976 ቪዲዮዎችን ብቻ በመጫን 484 ሚሊዮን ሰብስክራይበርን ያፈራው የዓለማችን ቁጥር 1 ዩቲዩበር ሚስተር ቢስት ወይም ጂሚ ዶናልድሰን ዩቲዩብ ላይ ኮንቴንት ክሬት ማድረግ የጀመረው ገና በ13 ዓመቱ ነበር። የቀድሞ ድሃ ተማሪ የአሁኑ የዓለማችን የዩቲዩብ ንጉስ ዛሬ ላይ ስሙን የማያውቅ ሰው የለም። በሚሊዮን የሚቆጠሩ ዶላሮችን በቪዲዮቹ ላይ ይበትናል። በሺዎች የሚቆጠሩ ሰዎችን ህይወት ይለውጣል። በዩቲዩብ ታሪክም የራሱን ግዙፍ ግዛት ገንብቷል። ነገር ግን ጂሚ ዶናልድሰን ወይም ሚስተር ቢስት ይህን ስኬት ያገኘው በአንድ ጀንበር አልነበረም። የማይታመኑ መስዋዕትነቶችን ከፍሏል። እንደ አውሮፓውያን አቆጣጠር በ2012 ቪዲዮ መቅዳት የጀመረው ሚስተር ቢስት ቪዲዮ የሚቀዳበት ካሜራ ጥራት እጅግ የወረደ ነበር። ለዓመታት የሰራቸው ቪዲዮዎች ጥቂት መቶ እይታዎችን እንኳን አያገኙም ነበር። ጂሚ ግን ተስፋ አልቆረጠም። ይልቁንም የዩቲዩብ አልጎሪዝምን ለመርታት ብዙ ስራዎችን በመስራት ተጠመደ። በዚህም ከጓደኞቹ ጋር በየቀኑ በስካይፕ ለረጅም ሰዓት የትኛው ተምፕኔል ይስባል፣ የትኛው ርዕስ እይታ ያመጣል በሚለው ዙሪያ ሰፊ ውይይት ያደርግ ነበር። ሚስተር ቢስት ለዩቲዩብ ካለው ፍቅር የተነሳ ኮሌጅ ገብቶ 2 ሳምንታትን ብቻ ነበር የቆየው። ትምህርቱን አቋርጦ ሙሉ ጊዜውን የሚያሳልፈው ዩቲዩብ ላይ ነበር። ጂሚ ወይም ሚስተር ቢስት ለመጀመሪያ ጊዜ ታዋቂነትንና ብዙ እይታን ያመጣለት ቪዲዮ ደግሞ እስከ 100,000 መቁጠር የሚለው ነበር። ይህን ለማሳካትም 40 ሰዓታትን በካሜራ ፊት ቁጭ ብሎ ይቆጥር ነበር። ሚስተር ቢስት ከዚህ ጥንካሬው በተጨማሪ ከቪዲዮዎቹ የሚያገኘውን ገቢ መልሶ በቀጣይ የሚሰራቸው ቪዲዮዎች ላይ ነበር የሚያውለው። አሁን ላይ ጂሚ ወይም ሚስተር ቢስት ከማስታወቂያና ከሚሊዮን እይታዎቹ ከሚያገኘው ሚሊዮን ገቢ በተጨማሪ በቢሊዮን የሚገመት ዋጋ ያለውና ራሱ የሚያስተዳድረው የቸኮሌት ኩባንያ አለው። ሚስተር ቢስት በበጎ አድራጎት ስራውም የሚታወቅ ሲሆን በዚህም 1000 ሰዎችን አይን ማሳከሙ፣ 1000 የውሃ ጉድጓዶችን በአፍሪካ ማስቆፈሩ ከብዙ ጥቂቶቹ ናቸው።